ደርቋል፣ ተወጥሯል። ስለዚህ አሁን እንታጠባለን ማለት ነው። እስኪ ዛሬ የሶማሌዎቹን ቀሲል እንቀባለን። ሰላም እንዴት ናችሁ? እኔ የምቀባው ቀሲል ይሄ ነው። በዚህ ጋር አይደለም የገዛሁት፣ ገበያ ከገዛሁኝ በኋላ በላስቲክ ነው የገዛሁት። ከዛ እንደዚህ አድርጌ በጠርሙስ ጨመርኩ ማለት ነው። በጠርሙስ የጨመርኩበት ምክንያት ረጅም ጊዜ እንዲቀመጥ፣ በላስቲክ ከተቀመጠ ያው ሲነካ ሊበላሽ ይችላል። እንዲሁም ደግሞ ትንሽ ነገር ከነካውም ያው ላስቲክ ጥሩ ስላልሆነ በእንደዚህ አይነት እቃ ጨምሬ ረጅም ጊዜ እንዲበቃኝ ለመጠቀም አስቀምጫለሁ ማለት ነው። ከለሩ ይህንን ይመስላል። ይታያቸዋል ብዬ ተስፋ አደርጋለሁ። ሶማሌዎች የሚቀቡት አይነት ቀሲል ነው። ብዙ አይነት ቀሲል አለ። ይሄኛው እንዴት አድርጌ እንደምቀቡ አሳያቸዋለሁ። መጀመሪያ ደረጃ እጃችንን እንታጠባለን። ንጹህ አድርገን መሳልና እጃችንን መታጠብ አለብን። ቀደም ታጥቤ የመጣሁት እኔ ለዛ እንደሚመቻችሁ አድርጋችሁ መቀባት ትችላላችሁ። እኔ እዚች ክዳኗ ላይ ቅንሼ ነው የምጠቀመው። ይሄኛውን እርጥበት እንዳይነካባችሁ መጠቀቅ ካለባችሁ የሚበቃችሁን ያህል ትቀነሳላችሁ። አሁን ይህን ያህል ይበቃኛል። አንገቴን እቀባለሁ፣ ፊቴን እንዲሁም እጄን እቀባለሁ ማለት ነው። በሚመቻችሁ ነገር መጠቀም ትችላላችሁ። በሜካፕ ብሩሽ መጠቀም ትችላላችሁ። በእጃችሁ መጠቀም ትችላላችሁ ማለት ነው። ኪሻን በውሃ በጣም እንደሚመቻችሁ ነው መጠቀም ያላችሁ። ፈልጋችሁ ማግኘት ትችላላችሁ። ፈርማላችሁ ምትማርክ ትችላላችሁ። እኔ እንደዚህ ትንሽ አድርጌ በቃው ላይ ከበለበትኩ በኋላ በእጅ ነው በጣም ፎርሙላ የለውም። እንደሚመቻችሁ አድርጉ እናንተ እንደለመዳችሁት። እንትኑን ውፍረቱን ቅጥነቱን በፈለጋችሁት ማለት ትችላላችሁ። እንደዚህ ያደረኩት እኔ እንደዚህ መልኩ ነው ያደረኩት። ሲደረግ እንደ ሳሙና ነው። እንደዚህ እንደ ተልባ እያያዛል። ኦርጋኒክ ሲሆን ኦርጋኒክ ቀሲል ሲሆን እንደ ተልባ እያያዛል። ይሄ ስጨቱ እንደዳየ እንደ ሳሙና ታጠናፋለ። እንደዚህ ደግሞ ጊዜ ሲኖረን እንደማስገባ ሳሙና እንደዚህ ይሆናል። ነጭ ሆኖ አሪፍ ሳሙና ማለት ነው። እንደዛ ይሆናል። በደንብ ስታሹት በደንብ መታሸት አለበት። ውጭ ላይ ታያችኋል። እንደዚህ ይሆናል ማለት ነው። እዚህ ይሄ እንደ ማስክ እንቀባዋለሁ። ሌላ ጊዜ ግን እንደ ሳሙና ነው የሚታጠብበት። ስጮኩል ሶማሌዎቹ ፊታቸው እንደዛ ቆንጆ ሆኖ ጠርቶ የሚታየው ሚስለው ይሄ ነው ማለት ነው። ፊትና እጅ ማይለያይ ነገር ነው። በተለይ ፊት፣ እጅ፣ አንገት ማይለያዩ ነገሮች ስለሆኑ ፊታችሁ ምንም አይነት ነገር ስትቀቡ አንገታችሁን መቀባት አለባችሁ፣ እጃችሁን መቀባት አለባችሁ ማለት ነው። እንደዚህ አድርጌ ይሄኛውን ደግሞ አንገቴ ላይ እቀባለሁ። ከነገራችን ላይ ቀሲል ለፀጉርም ይሆናል። አድርጌ እስኪደርቅ ድረስ እጠብቀዋለሁ። ሻወር በምትወስዱበት ቀን ደግሞ ቢሆን የተመረጠ ነው። ሲቆይ እንደዚህ ይሆናል። እንደ ተልባ ማለት ነው። እንደ ተልባ ነው የሚሆነው ሲቆይ። ይህንን ቢያንስ በሳምንት 3 ቀን በምታጠብበት በጣም ገራሚ ለውጥ ነው የሚያመጣው ፊት ላይ። ያው ቀሲል ኦርጋኒክ ናቹራል ክሊንዘር ስለሆነ አንዳንዴ እጅንም እንደዚህ አድርጌ እቀባለሁ። እስኪደርቅ 10-15 ደቂቃ እስኪደርቅ እንጠብቀዋለን።
ሲደርቅ ፊታችንን እንደዚህ ውጥር አድርገው ነው የሚይዘው። ያኔ ይታወቀናል። ምንም አይነት ነገር ስትቀቡ አንገት መረሳት የለበትም። አንገትና ፊት፣ እጅ አንድ ቤተሰብ ናቸው ማለት ይቻላል። የማይለያዩ ነገሮች ናቸው። ሲል 15 ደቂቃ እንጠብቃለን ማለት ነው። እስከ በጣም ደርቋል። ማውራት አልቻልኩም፣ ምክንያቱም ደርቋል፣ ተወጥሯል። ስለዚህ አሁን እንታጠባለን ማለት ነው። እኔ በቀዝቃዛ ውሃ ነው የምታጠበው። እናንተ በተመቻችሁ በዋር ውሃ መታጠብ ትችላላችሁ። እጄ ላይ የሚያለው እንደዚህ ነው ደርቋል። ልብ ባለ ውሃ መታጠብ ትችላላችሁ። በቀዝቃዛ መታጠብ ትችላላችሁ። ፎጣም አሞቃችሁ መጥረግ ትችላላችሁ ማለት ነው። ፎጣ አሞቄ በሞቀ ውሃ አድርጌ አጸዳዋለሁ። መጀመሪያ በትንሹ አታጥበዋለሁ ማለት ነው። ስለዚህ ይህንን ስለማልቅ ቮይስ ኦቨር አደርጋለሁ። ማሳጅ አድርጌ ስለተቀባሁኝ ከደረቀ በኋላ ብዙ አላሸሁም። ከዚህ በጣም ፓውደር መሆን ያለበት በጣም ይደቀቅ። በኋላ የሚመቻችሁን ሞይስቸራይዘር መጠቀም ማለት ነው። ፊታችን በጣም ስለደረቀ መለስለስ አለበት። ይህንን ይመስላል። እንደምትወዱት ተስፋ አደርጋለሁ።